አትርሱ። አንድ ቀን አለመኖር አለ። ያላየነውን እግዚአብሔር እንወድሃለን እንለዋለን። እመቤታችን እዛ መሃል የተገኘችው መንፈስ ቅዱስ እንዲወርድላን ነው ወይ? አይደለም። ሐዋርያት ጌታ ካረገ በኋላ 10 ቀን ጠበቁ። ጸጋ መንፈስ ቅዱስ ተሰጣቸው። ቋንቋ ሁሉ ቻሉ። ከዛ ወደ አገልግሎት አልገቡም። አሁን የያዝነው ጾም እንግዲህ ሐዋርያት ጾም ይህችን የወንጌል ክፍል ይዘን ነው የምንጾመው። ሐዋርያት ጌታ ካረገ በኋላ 10 ቀን ጠበቁ። ጸጋ መንፈስ ቅዱስ ተሰጣቸው። ቋንቋ ሁሉ ቻሉ። ከዛ ወደ አገልግሎት አልገቡም። ዘለው ወደ አገልግሎት አልገቡም። ጾሙ ምን ያስፈልጋቸዋል? ጸጋው አለ፣ ቋንቋው አለ፣ ፍርሃታቸው ለቋቸዋል፣ ዕውቀታቸው ጨምሯል። በቂ ግን አይደለም። ለካ ጸጋ ለአገልግሎት በቂ አይደለም። በጣም አደገኛ ነገር አሁን እኛ የምንሳሳተው ሰው ጸጋ ስላለው ዘሎ አገልግሎት ውስጥ መግባት አለበት ማለት ነው። ጥሩ መስበክ ስለቻለ ወደ ስብከቱ፣ ጥሩ መዘመር ስለቻለ ወደ መዝሙሩ፣ ተአምር መስራት ጸጋ ቢሰጠው ተአምር ወደ መስራቱ፣ መመጽወት ጸጋ ቢሰጠው ወደ መንፈሳዊ ሥራ፣ ሌላ ገድል ምናኔ ቢሰጠው ዘሎ አይገባም። መጀመሪያ መጠየቅ አለበት። አቤቱ በጣም ብዙ ሰዎች እኮ በጸጋቸው ጠፍተዋል ታውቃላችሁ። ምን ነው ጸጋው ባልተሰጣቸው የሚያስብል ማለት። በጸጋው ምክንያት ገደል የገባ በጣም ብዙ ሰው አለ። ቤተክርስቲያን ስንት አይነት ባለጸጎች አይታለች። ምን አይነት ድምፅ የነበራቸው፣ ምን አይነት ተናጋሪ ነበሩ፣ ምን አይነት አመስጣሪ ተርጓሚ ነበሩ። ጠፍተው የቀሩ ብዙዎች የምናስታውሳቸው ግን አሁን የረሳናቸው፣ ስማቸው እንዲነሳብን የማንፈልጋቸው እነ ንስጥሮስ እነ አርዮስ ጸጋ ነበረ። አርዮስ ገጣሚ ነበረ። ደግሞ በአብዛኛው እንደዚህ የሚክዱ ሰዎች መልከ መልካሞች ናቸው። ሰው ይወዳቸዋል። ደህና መልክ ያለው ስታዩ ደግሞ ይሄ ችግር አለበት እንዳትሉ። ግን ምንድነው ከውበቱ ጋር ትዕቢት አለ ማለት፣ ውዳሴ ከንቱ አለ ማለት፣ ዕውቀት አለኝ የሚል ስሜት አለ ማለት። ገጣሚ ነው፣ ይገጥማል፣ ይጽፋል። አርዮስ ክደቱን እኮ ጉሊት ለሚሸጡ ሴቶች ሁሉ ማስጠናት ችሎ ነበር። ምንም የማያውቁት ግን ዶክትሪኑን አሪያኒዝምን በቃላቸው ይዘው ግጥሙን ይሉ ነበር። በስንት ባለጸጎች ተበጠበጠች ቤተክርስቲያን። ድምፅ ባላቸው ሰዎች ተበጠበጠች። እንዴት ሲያምር ድምፃቸው ተብሎ ስለሚቀናበት ነው ይባላል። ደግሞ ታው ምናምን ሲባል እንደዚህ ሰው ቀንታችሁበት ነው። አሁን እሱ እንዲህ ስለሆነ ነው እንጂ በቃ ሰው ደህና ሰው ሲገኝ ትቀናላችሁ እየተባለ በጸጋችን ከመጥፋት ይሰውራል። ይጸልያሉ አባቶች፣ ጸጋን አትስጠኝ፣ ከሰጠኝ ደግሞ አብረትትናውን ስጠኝ። በጣም ብዙ ሰዎችን በጸጋ ምክንያት አታለች ቤተክርስቲያን። ሐዋርያት ይሄ ስለገባቸው ቋንቋ አለ ምን ችግር አለ ብለው ሊሰብኩ አልወጡ። ጾሙ፣ ተዘጋጁ። እንኳን እነሱ ጌታ እንኳን እኮ ከማገልገሉ በፊት 30 ዓመት ዝም ብሎ 3 ዓመት አስተማረ። ስንት ዓመት ዝም ብሎ? 3 ዓመት አስተምሮ ሄደ። 30 ዓመት ዝም ብሎ። እኛ እኮ 3 ዓመት ተምረን 30 ዓመት እናስተምራለን። በተቃራኒው ማለት አሁን እሱ ምን መዘጋጀት ያስፈልገዋል? አምላክ ነው፣ ባለቤቱ ነው። ግን ዝም ያለበት ጊዜ ነበር። ይሄ ለስብከት ለአገልግሎት ብቻ እንዳይመስላችሁ። ህይወት ሁሉ እኮ በጸጋችን የምናገለግልበት ሜዳ ነው። አሁን ጸጋ ሲባል የሚመስለን እግዚአብሔር ዘማሪ፣ ሰባኪ፣ ጸሐፊ፣ ቀዳሽ፣ አወዳሽ ሰጥቶ የቀራችሁት አርፋችሁ ቅዳሴውን ስሙ የሚል ይመስለናል። አይደለም። የጸጋ ስጦታ ልዩ ልዩ ነው። መንፈስ ቅዱስ ግን ምንድን ነው? አሁን እዚህ መሃል ለሐዋርያት የወረደው በጰራቅሊጦስ ዕለት የተሰጠው ጸጋ ያልተሰጠው ሰው የለም እዚህ አዳራሽ ውስጥ። በ40 እና በ80 ቀናችን ተሰጥቶናል። ቤተክርስቲያን ለዚህ ሕፃን የወረደው መንፈስ ቅዱስ በእኛ ላይ ይደር እያለች ነው ክርስትና አንስታ የምትጸልየው። ሁላችንም ላይ ጸጋ መንፈስ ቅዱስ አለ። ምንድነው ለኛ የሰጠው ጸጋ? ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ ምን ይለዋል? በአንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ። እስኪ በሉ፣ በአንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው። ምን እንድትለው? ቆስቁሰው አለ። መንፈስ ቅዱስ እሳት ነው፣ የተዳፈነ እሳት ነው። ስትቆሰቁሰው ይሰራል። እንድታራግበው እመክርሃለሁ። በምንድን ነው የምናራግበው? በጾም በጸሎት በትጋት ስናራግበው እግዚአብሔር ሁላችንም ያስቀመጠው ጸጋ አለ። ለቤተ ክርስቲያን አገልግሎት ብቻ ለዓለም ጨው እንድንሆን ነው ጸጋ የሰጠን። ለሁላችን ነው ጸጋ የተሰጠው እና በቤተ ክርስቲያን የአገልግሎት ምድብ እንዳትከፍሉት ጸጋ። ለአንዳንድ ሰው ታግሶ የማስታመም ጸጋ ይሰጠዋል።
ለአንዳንድ ሰው የመስማት ጸጋ ይሰጠዋል። ለአንዳንድ ሰው የመናገር ይሰጠዋል። ከሁሉም የበልጠው ጸጋ ደግሞ ሰው መውደድ ጸጋ። መወደድ አይደለም ምን ማለት መውደድ። ከሁሉም የምትበልጠው ጸጋ የተባለችው ማለት ለህይወታችን የሚያስፈልጉ ብዙ ጸጋዎች አሉ። ስራህ ላይ ታማኝ እንድትሆን ትጉ እንድትሆን እሱም ጸጋ ነው። የእያንዳንዳችን የትምህርት መስካችን የሥራ መስካችን መንፈስ ቅዱስ በሰጠን ጸጋ የምናፈራበት ሜዳ ነው። ለአገልግሎት ብቻ የተሰጠ ጸጋ እንዳይመስላችሁ። ስለዚህ ቆስቁሰው ተብሏል። እኛ ውስጥ ያለውን ውስጣችን ያለውን እምቅ የመንፈስ ቅዱስ ጸጋ ሳንጠቀምበት እንዳንሞት ማሰብ ያስፈልጋል። የኃጢአተኛነት ስሜት ይሰማችኋል? ከተሰማችሁ መንፈስ ቅዱስ ከእናንተ ጋር ነው። መንፈስ ቅዱስ ሲርቅ ግን ኃጢአት በእኔ አልተጀመረ ትላለህ። ምን አዲስ ነገር አለው? ይሄ ምን ኃጢአት ነው ማለት ትጀምራለህ። እንደውም ኃጢአት የሚለውን ቃል መስማት ሁሉ አትፈልግም፣ ትጣላለህ ከሰው። መንፈስ ቅዱስ ካለ ግን ትጨነቃለህ፣ ትሳቀቃለህ። በሰራው ኃጢአት የሚወቅስህ አብሮ ስላለ ነው። መንፈስ ቅዱስ ሲርቅ ግን ከባድ ነው። ቅዱስ መንፈሱን ከኛ ላይ ወሰድብን። ዳዊት ቅዱስ መንፈስን ከኔ ላይ ምን አትበላል አይቷላ። ሳኦል መንፈስ ቅዱስ ሲርቀው ምን እንደሆነ በገና እየተመታለት። እኛ ሰው መዝሙር ለዘመረ ሰው ዝማሬ መላእክት እሱ ጦር ይወረውራል፣ ጦር ያስወረውራል። በገና ስትሰማ ያስጠላል፣ መዝሙር ስትሰማ ያስጠላል። መንፈስ ቅዱስ ከራቀ ጸጥ ያለ ጉባኤ አትወድም። ምንድነው አቀዘቀዙት እኮ ቅዥቅዥ ያረጋል። እርጋታ፣ ሰላም፣ ቅዳሴው አያልቅልህ። ዝምታ ይጮህብሃል። መንፈስ ቅዱስ ሲቀርብ ግን ሰላም ታገኛለህ። ቤተክርስቲያን የመንፈስ ቅዱስ ማደሪያ መሆኗን በዚያ እናውቅ። ምንም ባታረጉ ቤተክርስቲያን ሄዳችሁ ቁጭ ስትሉ ሰላም አታገኙ። ምንም ሳትልኩ ድምፅ ሳታሰማ ሰላም የምትሰጥ ቤተክርስቲያን ነው። ንፋሱ ነው ወይ ዛፉ ነው? የትኛው ዛፍ? በተለይ የአዲስ አበባ ቤተክርስቲያን መንፈስ ቅዱስ ነው። ጸጥ ሲያረግ ቅዳሴው ላይ ያለውን ሰላም የት ታገኘዋል? ገብቶት አይደለም። አብዛኛው ሰው የሚያስቀድሰው ግዕዙን አውቆት አይደለም፣ ግን ነፍሱ ሰላም ታገኛለች። እረፍት፣ ሰላም ያገኛል። ለምን? መንፈስ እግዚአብሔር ስላለ። ስለዚህ ቅዱስ መንፈሱን ከኛ አያርቅብን። ያላየነውን እግዚአብሔር እንወድሃለን እንለዋለን። በአምሳሉ የፈጠራቸውን ሰዎችን ግን እንጠላለን። ውሸት አምነን ማለት ነው። ሰው እግዚአብሔርን መውደዱ በእውነት የሚረጋገጠው በአምሳሉ የፈጠራቸውን ሰዎች መውደድ ሲችል ነው። እውነት እግዚአብሔር እርስ በርስ መዋደድን ይስጠን። አትርሱ። አንድ ቀን አለመኖር አለ፣ አንድ ቀን አለመጾም አለ፣ አንድ ቀን አለመጸለይ አለ፣ አንድ ቀን ፈልጋችሁ አለመስገድ አለ። አንድ ቀን የተከፈተልን የሁላችንም መንግስተ ሰማያትን የምንወርስባት የመዳን ደጅ ትዘጋለች። ከሞትክ በኋላ ምንም ልታመጣ አትችልም። ካለፍክ በኋላ ምንም ልትሆን አትችልም። ክርስቲያኖች መኖር የምትፈልጉትን ክርስቲያናዊ ህይወት፣ መንፈሳዊ ህይወት ሳትኖሩት ሞት እንዳይቀድማችሁ፣ ሳትኖሩት ዓለሙ ያታላችሁ። እውነቴን ነው የምላችሁ። በጣም የምንኖርበት ጊዜ ፈተናውን ያከበደው ፈተናው በጣም የሚከብድ ስለሆነ አይደለም። ከፈተናው ክብደት በላይ የእግዚአብሔርን አሻጋሪነት እኛ ሁላችንም ስለረሳ ነው። እናንተ ማናችሁ ተብላችሁ ተጠየቁ። ልክ እንደ ቅዱስ ቂርቆስ እኔ ክርስቲያን ነኝ የምትሉት እግዚአብሔር ለኛ ባህርን ከፍሎ ያሻገረን አይደለም፣ በእሳትና በውሃ መካከልም ያሳለፈን። ችግሮቻችን ገዝፈው ይታዩናል እንጂ ከችግራችን በላይ የእግዚአብሔር ድል አድራጊነት ሊታየን ያስፈልጋል። ይህን የምናይበትን አይን ለሁላችን አምላካችን ይስጥ።